ስሜቱን ጠንቅቀህ ታውቀዋለህ። ስብሰባ ላይ ተቀምጠህ እያለ ድንገት አንድ ምርጥ ሐሳብ ብልጭ ይልብሃል። ወይም ደግሞ ጠዋት 12 ሰዓት ላይ አላርምህ ሲጮህ ዛሬስ ጂም መሄድ አለብኝ ብለህ በከፍተኛ ተነሳሽነት ትነቃለህ። ነገር ግን ገና ከአልጋ ሳትነሳ ያ የጋለ ስሜትህ ድንገት በረዶ ይሆንብሃል። ቅጽበት በማይሞላ ጊዜ ውስጥ አእምሮህ በሺህ ምክንያቶች ይሞላል። ገና እኮ ጠዋት ነው፣ በጣም ብርድ ነው፣ ወይም ደግሞ ሐሳቤ ገና በደንብ አልተጠናም እያልክ ራስህን ማሳመን ትጀምራለህ። ሁኔታውን ከልክ በላይ ስታስብበት ያ መጀመሪያ ላይ የነበረህ ግሩም መነሳሳት እዚያው ያየኸው ይኮማሸሻል። አብዛኞቻችን ያንን የተወሰነ ሐሳብ መለስ ብለን ስናስብ የራሳችንን ማንነት እንወቅሳለን። የፍላጎት ጥንካሬ እንደሌለን ወይም ደግሞ በተፈጥሯችን ሰነፍና መነሳሳት የማይቀናን ሰዎች እንደሆንን አድርገን እናስባለን። እውነታው ግን ከዚህ የተለየ ነው። ይሄ በውስጣችን የተቀረጸ ባዮሎጂካል ልማድ ነው። ከባድ ወይም እርግጠኛ ያልሆንክበትን ነገር ለማድረግ ስታስብና ለትንሽ ጊዜ ስታመነታ ያቺ የማመንታት ቅጽበት ወደ አእምሮህ የጭንቀት መልእክት ትልካለች። አእምሮህ ደግሞ ተፈጥሯዊ አሰራሩ አንተን ሁልጊዜ ምቾት እንዲሰማህ ለማድረግና ከማታውቀው አደጋ መጠበቅ ነው። ያንን የጭንቀት መልእክት በተቀበለበት ቅጽበት ወዲያውኑ ወደ መከላከያ ስርዓቱ ይገባል። ያንን አደጋ እንዳትወስደው ሊያሳምንህ የሞት ሽረት ትግል ይጀምራል። ይሄ ማለት ደግሞ በሰላም የመኖርና ደህንነትህን የመጠበቅ ፍላጎትህ ለውጥ ለማምጣት ያለህን ተነሳሽነት ሙሉ በሙሉ ያሸንፈዋል ማለት ነው። አእምሮህ ሙሉ በሙሉ ተቆጣጥሮት ሐሳብህን ከመግደሉ በፊት ለማለፍ የ5 ሰከንድ ክፍተት ብቻ አለ። አንድ ነገር ለማድረግ ውስጣዊ ስሜት እንደመጣብህ ወዲያውኑ በውስጥህ ወደ ኋላ ቁጠር 5 4 3 2 1 እና ወዲያውኑ በአካል ተንቀሳቀስ። የዚህ ህግ መነሻ በአጋጣሚ የተፈጠረ አይደለም። ፈጣሪዋ በአንድ ምሽት በቴሌቪዥን የጠፈር መንኮራኩር ሲመጥቅ እያየች ነበር። ታዲያ ጠዋት ከአልጋው የምትነሳበትን መንገድ ልክ እንደዚሁ መንኮራኩር ለማድረግ ወሰነች። አእምሮዋ ምክንያት ከመደርደሩ በፊት ራሷን እንደ ሮኬት ለማስወንጨፍ ማለት ነው። ያቺ ቀላል ውሳኔ ሜል ሮቢንሰን የ5 ሰከንድ ህግ የተባለውን ታዋቂ ሐሳብ ወደ መፍጠር መራቻት። ይሄ የ5 ሰከንድ ክፍተት የአእምሮህ የመከላከያ ስርዓት ሙሉ በሙሉ ስራ ከመጀመሩ በፊት እርምጃ የምትወስድበት ልዩ መስኮትህ ነው። የማመንታት አዙሪቱ ከመጀመሩ በፊት ጣልቃ የምትገባበት ወሳኝ እድል ነው። መቁጠሩ ራሱ ሜታኮግኒሽን ለሚባለው ነገር መሳሪያህ ነው። ይህ የስነ ልቦና ቃል ሲሆን ትልቅ ግብ ለማሳካት ስትል የራስህን አእምሮ የተለመደ አሰራር ሆን ብለህ ለማሸነፍ የምትጠቀምበት ማንኛውም ዘዴ ማለት ነው። ወደ ኋላ መቁጠር ስንጀምር የአእምሮህን ማርሽ ድንገት ትቀይረዋለህ። ይሄ የሚሰራው ግን ወደ ኋላ ስትቆጠር ብቻ ነው። ወደፊት 1 2 3 4 5 ብለህ ብትቆጥር አእምሮ ስራውን ችላ ብሎ ማለቂያ በሌለ ሁኔታ ሊቆጥር ይችላል። ወደ ኋላ መቁጠር ግን ቁርጥ ያለ መጨረሻ አለው። አንድ ላይ ስትደርስ በአካል እርምጃ ከመውሰድ ውጪ የምትሄድበት ሌላ ምንም ቦታ አይኖርህም። የስነ ልቦና ባለሙያዎች ይህንን የመነሻ ስርዓት ይሉታል። ቆጠራህ አንድ ላይ ሲደርስ አካልህን በግድ እንዲንቀሳቀስ ማድረግህ ያንን ስር የሰደደውን የድሮ የማመንታት ልማድህን ፈጽሞ ይሰርዘዋል። ቆመህ ከማሰብህ ይልቅ አካልህን በፍጥነት በማንቀሳቀስ ፊዚዮሎጂህን ትቀይረዋለህ። የአእምሮህን የተለመደ አዙሪት ሙሉ በሙሉ በመጥለፍ አእምሮህ ከድርጊት ጋር እንዲስማማ ታስገድደዋለህ። ትንንሽ ማመንታቶችን ለማለፍ ይህንን ህግ አዘውትረህ መጠቀምህ ስለ ራስህ አቅም ያለህን አመለካከት ይቀይረዋል። ራስህን ሁልጊዜ ወደ ድርጊት እንድታደላ ማስገደድህ የቁጥጥር ማዕከልህን ወደ ውስጥህ ይገፋዋል። ይህም የህይወትህ መሪ ሌላ ማንም ሳይሆን አንተው ራስህ መሆንህን ለአእምሮህ ተጨባጭ ማረጋገጫ ይሰጠዋል። ይህ ከአሪስቶትል ዘመን ጀምሮ የነበረ ጥንታዊ መርህ ነው። ጥሩ አድርግ፣ ጥሩ ትሆናለህ። በራስ መተማመን ቁጭ ብለህ የምትጠብቀው ስሜት አይደለም። እርምጃ በመውሰድ ብቻ የምትገነባው የባህሪ ክህሎትህ ነው። ይሄ የምነግርህ ታሪክ አንድ አንባቢ እጅግ በከፋ የህይወት ፈተና ውስጥ ሆኖ ለሜል ሮቢንሰን የላከላት እውነተኛ ኢሜል ነው። ራሱን ለማጥፋት አስቦ ነበር። ነገር ግን በዚያ የጨለማ ጊዜ ራሱን እንዲህ አለው፣ 5 4 3 2 1 አሁን ተወውና እርዳታ ጠይቅ። የራሱን አሉታዊ አስተሳሰብ በዚህ ቅጽበት በማቋረጡ ብቻ ህይወቱን በትክክል ሊያተርፍ ችሏል። የእድሜ ልክ ለውጥ የሚመሰረተው በእንደዚህ አይነት በሺዎች የሚቆጠሩ የ5 ሰከንድ ውሳኔዎች ላይ ነው። ወደ ኋላ ገፍተህ በምታልፈው እያንዳንዱ የውስጥ ትግልህ ውስጥ በህይወት ላይ ሙሉ ቁጥጥር እንዳለህ የሚያሳይ ተጨማሪ ማስረጃ ትሰበስባለህ። ስለዚህ በሚቀጥለው ጊዜ ያ የለመድከው የማመንታት ስሜት ሲመጣብህ በትክክል ምን እንደሆነ እወቀው። አእምሮህ አንተን ለመጥለፍ እየተዘጋጀ ነው። ስለዚህ 5 4 3 2 1 ዝም ብለህ ተንቀሳቀስ። በአንድ ግብ ላይ እርምጃ ለመውሰድ ውስጣዊ ስሜት ሲመጣልህ በጣም አጭር የሆነች ጠባብ እድል ብቻ ነው ያለችህ። ወዲያውኑ ማለት ይቻላል አእምሮህ ጣልቃ ይገባል። እጅግ በጣም አሳማኝ በሆኑ ምክንያቶች ሊያጥለቀልቅህ ይጀምራል። በጣም እንደደከመህ፣ ውጪ ዝናብ እንደሆነ ወይም ደግሞ ነገ ልትጀምር እንደምትችል ይነግርሃል። ስሜቶችህ ውሳኔዎችህን እንዲመሩ እስከፈቀድክ ድረስ አእምሮህ ከለውጥ ህመም በተሳካ ሁኔታ ይጠብቀሃል። ግቦችህን በማሳደድ ጉዞ ውስጥ የራስህ ስሜቶች ዋነኛ ጠላቶችህ ናቸው። የተለመደውን የአእምሮህን መንገድ ተመልከት። አንድ አነቃቂ ነገር ሲገጥምህ አእምሮህ በተፈጥሮ ወደ ማመንታትና ስሜታዊ አዙሪት ውስጥ ይገባል። ይህም በመጨረሻ ምንም ላለማድረግ ይዳርግሃል። ነገር ግን 5 4 3 2 1 ብለህ ወደ ኋላ ስትቆጥር ትኩረትን ትጠይቃለህ። ያ አካላዊ የሆነ የመቁጠር ድርጊት የአእምሮህን የተለመደ ፕሮግራም ያቋርጠዋል።
ወደ ማመንታት አዙሪት የሚወስደውን መንገድ በመቁረጥ በቀጥታ ወደ ተግባር እንድትገባ ያስገድድሃል። ይሄ እንዲሰራ ደግሞ ጥብቅ የሆነ ህግ አለው። አንድ ቁጥር ላይ በደረስክበት ቅጽበት ግድ በአካል መንቀሳቀስ አለብህ። አእምሮህ መልሶ ተቆጣጥሮ ሐሳብን ከማስቀየሩ በፊት ትቆማለህ፣ ስልክህን ታስቀምጣለህ ወይም ከበር ትወጣለህ። እንደ እውነቱ ከሆነ ወደ ኋላ መቁጠርህ ብቻ ከባድ ስራን እንድትወደው በተአምር አያደርግህም። ከአእምሮህ ጋር ድርድር የምታደርግበትን ጊዜ ሙሉ በሙሉ ያስወግደዋል እንጂ። በጣም የምትሸሻቸውን ነገሮች እስኪ ያስብ። ለምሳሌ ጂም መሄድ ወይም ትልቅ የሥራ ፕሮጀክት መጀመር። ተቃውሞ ያን ያህል ከባድ ሲሆንብህ ያንን አስፈሪ ስራ ትንሽና ልትመራው ወደምትችል ክፍሎች ከፍለህ ለማጥቃት ቆጠራውን ትጠቀምበታለህ። ወደ ኋላ ትቆጥርና ለ15 ደቂቃ ያህል ብቻ እንደምትጀምር ራስህን ታስገድዳለህ። መጀመሩ ነው እንጂ ከባዱ ነገር አንዴ አካልህ በእንቅስቃሴ ላይ ከሆነ በኋላ የማቋረጥ ፍላጎት በአብዛኛው እየጠፋ ይሄዳል። አቅም እየፈጠርክ ትመጣለህ። አካላዊ እንቅስቃሴውን በራሱ ላይ እየተደራረበ ይመጣል። አእምሮህ በኃይል እስከገፋው ድረስ አካልህ ወዴትም አይሄድም። አካላዊ ልማድን መገንባት ከፈለግ ስሜትህ የተመሰረተው በዚያች የ5 ሰከንድ ክፍተት ውስጥ ወዲያውኑ እርምጃ መውሰድ ላይ ይሁን። ይህንን መሳሪያ ወደ ውስጥህ ማዞርም ትችላለህ። ጠዋት ከአልጋህ ለመነሳት የምትጠቀምበት ያንኑ የቆጠራ ዘዴ እንደ ቋሚ ጭንቀትና ድንጋጤ ያሉ ውስጣዊ የአእምሮ አዙሪቶችንም ለመስበር ልትጠቀምበት ትችላለህ። ይሄ የሚጀምረው በአንድ አስገራሚ ባዮሎጂካል እውነታ ነው። በሰውነትህ ውስጥ የጭንቀትና የደስታ አካላዊ ስሜቶች በትክክል አንድ አይነት ናቸው። በህዝብ ፊት ለመናገር ብትፈራም ወይም በሚያስፈራ የመዝናኛ ባቡር ላይ ለመሳፈር በደስታ ብትዋጥም ሰውነትህ የሚሰጠው ምላሽ አንድ ነው። ልብህ በኃይል ይመታል፣ እጅህንም ያልበሃል። የመረበሽ ስሜትህ ሲጨምር አእምሮህ እንደ ትልቅ አደጋ አድርጎ በተሳሳተ መንገድ ይተረጉመዋል። ስለዚህ ሐሳብ ፍሰቱን አቋርጠው፣ ቆጠራውን ተጠቀም። 5 4 3 2 1 ብለህ ወዲያውኑ አቅም የሚሰጥ ማብራሪያ ለአእምሮህ በኃይል ስጠው። በጣም ጓጉቻለሁ በለው። ለራስህ ጓጉቻለሁ ብለህ መንገርህ የልብህን ትርታ ወዲያውኑ አያቆመውም፣ ነገር ግን እንደ ጠንካራ ማረጋጊያ ሐሳብ ሆኖ ያገለግልሃል። ለሚፈጠረው አድሪናሊን ምክንያታዊ ማብራሪያ ለአእምሮህ ይሰጠዋል። ይህም የፍርሃት ስሜትህን ከቁጥጥር ውጪ እንዳይሆን ይከላከላል። ያንን አካላዊ የመረበሽ ስሜት እንዳይፈጠር ማቆም አትችልም፣ ነገር ግን የተለመደውን አጸፋዊ ምላሽህን በማቋረጥ አእምሮህ ለስሜቱ የሚሰጠውን ትርጉም ላይ ፍጹም የሆነ ቁጥጥር ትወስዳለህ። እስኪ አንድ እውነተኛ ታሪክ ልንገርህ። አንዲት ሴት በወንድ መሐንዲሶች በተሞላ ክፍል ውስጥ ተቀምጣ ጥያቄ መጠየቅ ፈልጋ ግን ለመቆም በጣም አፍራ ነበር። አእምሮዋ ዝም እንድትል ሚሊዮን ምክንያቶችን ይደረድርላታል። እሷ ግን ቆጠራውን ተጠቀመች። 5 4 3 2 1 ተነስታ ቆመች እና ጥያቄዋን ጠየቀች። በዚህ ድርጊቷም ሌሎች ሁለት ሴቶችን ተመሳሳይ ነገር እንዲያደርጉ አነሳሳች። ይሄው የድፍረት ማዕበል እጅግ ለከበዱ ስሜታዊ እንቅፋቶችህም ይሰራል። የዓመታትን ዝምታ ለመስበር ስልክህን አንስተ ለረጅም ጊዜ ተለይተው ለነበረ ቤተሰብህ ለመደወል የምትጠቀምበት ኃይል ነው። ወደ ኋላ ትቆጥራለህ፣ ትደውላለህ። ማንኛውንም አዲስ ወይም ትርጉም ያለው ነገር ለመሞከር ስታስብ ሁልጊዜ ፍርሃት፣ ጥርጣሬና የማመንታት ፍላጎት ይቀሰቀስብሃል። ትክክለኛውን ጊዜ የመጠበቅ ስሜት ሁልጊዜ ይኖራል። ሕይወትህም ማሻሻል ማለት የራስህም ማመንታት የምታሸንፍባቸው የእነዚህ ትናንሽ ውጊያዎች ድምር ውጤት ነው። ከዚህ በላይ መዘጋጀት አያስፈልግህም። 5 4 3 2 1 ሂድ።